አብራራለሁ ምንም ጥያቄ የለውም አይቴል ጋር ተጠይቆ የሚታጣ አንዳች ነገር የለም ህዝቡ የሚፈልገውን እያንዳንዱን ነገር አሟልተን ነው የምንቀርበው ለምሳሌ ስታይ ስልክ ከፓኬጅ ነው የሚጀምረው ፓኬጆቹ እንደምታያቸው በጣም ነው የሚያምሩት ኳሊቲ ናቸው ምንም ያነሰ ነገር የለውም እነዚህን ስልኮች ደግሞ ስናቀርብላቸው ምን ታይ አንድ መርሳት ያለብን ነገር ፓኬጅ ውስጥ አብረን ስንሸጥላቸው የምናቀርበው ቻርጀር ሲ ኬብሉ ኤርፎን አለው ከቨር አለው ሁሉንም ነገር የያዘ ነው የምናቀርበው አንዳች ነገር አይጎለው ይሄንን ስልክ ገዝቶ ግላስ ለማስለጠፍ የሚሮጥ ሰው የለም ከቨር ለመግዛት የሚሮጥ ሰው የለም ቻርጀሩ የሚፈልግ የለም ስለዚህ ሁሉም ነገር ተሟል የሚገርም ማለት ነው መገናኛ ላይ ሌሎች ቦታ ላይ ሄደ ሲም ማውጫ የምትለውን ነገር አጠይቅም አብረን ከሲም ማውጫ ጋር ነው እንሸጥ የሴኩሪቲ ኢሹ የፓወር ባንኩ ማለት ፓወር ረጅም ጊዜ መቆየት መቻሉ እነዚህ ነገሮች አሉ ከዚህ ውጭስ ባይ ዲፎልት አንዳንድ ነገሮች ቢያጋጥሙ ቢበላሽብን እንዴት ነው ከናንተ ትሪትመንት የሚያገኘው ገዥ ወይም ደግሞ ጋራንቲውስ ምን ይመስላል የሚለው ብትነግረኝ በትክክል እናገራለሁ ምንም ችግር የለውም አይቴል እንደምታየው ሁሉም ስልኮቻችን ላይ ሁሉም እቃዎቻችን ላይ ያ12 መንዝ ዋረንቲ ያለው አንድ አመት ማለት ነው የአንድ አመት ዋስትና ምንም ጥያቄ የለውም ስልኮቹ አይበላሹም ግን ተበላሽቶ አይደለም የሆነ ነገር ቢያጋጥም ያ12 ወር ዋራንቲ ያለው ስልኮቹን ሲጠቀሙ ምናልባት አንዳንድ ሰዎች ከቴክኖሎጂ ጋር ችግር ኖሮባቸው ጎረቤት ሄዶ ቴክኖሎጂ የተማረን ሰው መጠየቅ አያስፈልገው 85 87 ላይ በመደወል ኢንፎርሜሽኑን ማግኘት ይችላል አይቴል ይሄንን ሁሉ ነገር አቅልሎላችሁ በመርካቶ ገበያ መጥቷል ማለት ነው 85 87 እንግዲህ ይሄ አይቴል ስልክ ብቻ አይደለም የቴሌ አገልግሎትም እንደሚሰጡ ቁጠሩት ስለዚህ ምንም አይነት የኢንፎርሜሽን እጥረቶች የማታውቋቸው አዳዲስ ፊቸሮች ካሉበት 85 87 ላይ በመደወል ማንኛውም ኢንፎርሜሽን ማግኘት ይችላል በተጨማሪ ደግሞ እኛ ሀገር ላይ ሰው ከለር ይወዳል ከለር ሲወድ እነዚህ ጥቁሮቹ የቀረቡት በአሪፍ ከለር ለሚወደው ሰው በአራት እና በሶስት አይነት ከለር እያንዳንዱ ስልክ የስልኩ አማራጭ የከለር አማራጭ አለው የባትሪ ካፓሲቲው ነገር ያለው አሻራዎች ይቀመጣል በተለይ ደግሞ ክፍለ ሀገር ላይ ስንጠቀም የሚያስቸግረን ምንድነው ኔትወርክ ነው 4G ኔትወርክ አክሰስ ያደርጋሉ ማለት ነው እነዚህ ስልኮች በጣም አሪፍ የሚያደርጋቸው እሱ 4G ኔትወርክ በደንብ አድርገው አክሰስ ያደርጋሉ በደንብ ማለት ነው እነዚህ ስለዚህ እነዚህ ዲስፕሌዎች ቤቶቹን እንደዚህ ካሳየው ወደ አሪፍ ወደሚባሉትም ያደገ መሄድ እንችላለን ማለት ነው በጣም ጥሩ እንግዲህ ይሄን ሁሉ ፊቸር እያሳደጋችሁ ስትመጡ ዋጋችሁ በጣም ተመጣጣኝ ነው እንደምትከኝ አይደለ በቅናሽ ዋጋ ማግኘት ይችላሉ ኦሪጂናል የሆኑ የአይቴል ስልኮችን እዚሁ መርካቶ ቲቪ ላይ በቅናሽ ዋጋ መርካቶ ቲቪ የት ነው ያላችሁት የስልክ ተጠቃሚዎች እባካችሁ እየገዛችሁ እየደወላችሁ ስልክ ሊጨናነቅ ይችላል እኛ ግን በትዕግስት ከጠበቃችሁን ሁሉንም የአይቴል ምርቶች እናስረክባችኋለን በፍሪ ዴሊቨሪ ማለት ትችላላችሁ በ30 ብር ቤታችሁ ድረስ የአይቴል ውብ ስልኮች እጃችሁ ውስጥ ይገባሉ እንቀጥል አንድ ነገር ሳልል ማረሳ ነገር እነዚህ ስልኮች በጣም በብዙ ጊዜ ቪዲዮዎች ላይ ቲክቶክ ላይ የምናገኛቸው ስጦታ ሲሰጡ እና እናንተ ደግሞ እያቀረባችሁ ያላችሁት ዴሊቨሪ ስላለ ይሄንን ነገር አክሰስ አድርጉት ማለት ነው ለመግዛት መሮጥና መገኘት አይጠበቅባቸውም አዘው መግዛት ይችላሉ ማለት ነው አይቴል ስልኮች በትክክል ውድ የመርካቶ ቲቪ ተከታታዮች እንግዲህ ከአይቴል ጋር ያደረግናችሁን ቆይታዎች እየተከታተላችሁ ትገኛላችሁ በያላችሁበት በ30 ብር ዴሊቨሪ እናቀርብላችኋለን የአይቴል ምርቶች እዚህ ይገኛሉ ኦሪጂናል የሆኑ የአይቴል ምርቶችን በስፔሻል ዲስካውንት በልዩ ቅናሽ ከመርካቶ ቲቪ የትም የማታገኙት ቅናሽ እደግመዋለሁ የትም የማታገኙትን ቅናሽ ከአይቴል ከአምራቹ ከመርካቶ ቲቪ ለናንተ እንቀጥል አቤ እንግዲህ በልዩ ቅናሽ ከሆነ በጣም አሪፍ ስልክ በልዩ ቅናሽ ይዤ ልመጣ ዋው ወሳኙ ነገር የሚገርም ስልክ ነው እንደምታየው P65 ይባላል ፒ ቤታችን ስታንድ የሚያደርገው ደግሞ ያኛው አፎርደብል ነው ብለናል ቺኛዋ ከፍተልና ፓወር ይባላል ፓወር ነው ብለን የምንጠራቸው ይሄ ስልክ የሚገርም አሁን እዚህ እንደገባ ነው ይዘንላችሁ የመጣነው በጣም የሚገርም ስልክ ነው ከፍቼ በኋላ ላይ ያሳያለሁ ፊውቸሮቹ ደግሞ ሌላ ታሪክ ውስጥ ናቸው እዛ ጋር የተባሉትን ነገሮችን ሁሉ አሟልቶ ማለትም 4G ኔትወርክ አለው ባትሪው 5000 ሚሊ አምፒር ነው በጣም የሚገርም ባትሪ ነው ያለው ካሜራውን ደግሞ ከፍ አድርጉት የ50 ሜጋፒክሰል ካሜራ የተገጠመለት ስልክ ነው 50 ሜጋፒክሰል ካሜራ ነው የተገጠመለት በጣም ደግሞ የሚገርም ይሄንን ስልክ ይዘ ከየት ነው የገዛው መባለ የማይቀር ጥያቄ በጣም ሲከፈት ታዋለ በጣም የሚያምር ጂ ሴንሰር የተባሉትን ሁሉ አካቶ ያዘ በጣም የሚገርመው ብዙ ሰዎች ጋር ሰምተምታ ከሆነ ጌም ልጆቻቸው እየተቀበሉ ስልኮቻቸው ስታክ ያደርግባቸዋል ይቸገራሉ ምናምን
ይህንን በማከለ መንገድ ለጌሚንግ ስፔሲፊክ ተደርጋ በጣም የሚገርም ፕሮሰሰሮች ተጨምረውለት በ128 በ256 በ8 ጂቢ በ16 ጂቢ ራምም አማራጭ የቀረበ ስልክ ነው። እንግዲህ መርካቶ ቲቪ ላይ አዳዲስ ነገሮች እየተዋወቁ ነው። ከአይቴል ኦሪጂናል ስልኮች ከያላችሁበት ስልካችሁን እያነሳችሁ ስልክ እየገዛችሁ ምንም አንልም። እንግዲህ እኛ ባላችሁበት ነው የምናቀርብላችሁ ምርጥ ምርጥ ስልኮችን ከመርካቶ ቲቪ። ባይ ዘ ዌይ አቤ የተለየ አንድ ፕሮዳክት እንዳላችሁ እዚሁም ደግሞ አሁን ላንች እያደረጋችሁት እንደሆነ ነገር አይናል። እስቲ ስለሱ ስልክ አንዳንድ ነገር በለን። የተለየ ነገር አለው ብለኛል። ምንም ጥያቄ የለውም። ለመርካቶ ቲቪ ሲባል እዚሁን አንቦክስ የምናደርገው እንደምታየው አንቦክሲንጉ ራሱ በጣም ነው የሚያምረው። ስልኩን ትተው ራሱ ካርቶኑን ይዘው ብትሄደው የማይጎዳ አይነት ስልክ ነው። በጣም ነው የሚያምረው። P65 ይባላል። አገር ውስጥ የተመረቱ ላይ አይመስልም። የሚገርም አዎ፣ እንዲህ ነው አይቴል በጥራት አይደራደርም። በጣም ጥሩ ነገርን ለህዝቡ በጣም እያቀረበ የሚገኝ ስልክ። ኢትዮጵያ እያመረተች ነው፣ እናንተም ትገዛላችሁ። እንግዲህ የምንለው ለዚህ ነው። እሺ ይቅርታ፣ ችግር የለውም። ስንቀጥል ይሄ ስልካችን P65 ይባላል። P65 ነው፣ ፓወር ነው። በጣም አሪፍ የሆነ ኃይል ያለው ለሁሉም መዳረስ የሚችል በጣም በተመጣጣኝ ዋጋ የቀረበ አሪፍ ስልካችን ነው። ይህ ስልክ እንግዲህ አንቦክስ አድርገን እንጀምራለን። አንቦክሲንጉን ስናይ በጣም የሚያምር ካርቶኑ ራሱ እንደምታየው ነው። እንግዲህ በጣም ነው የሚያምረው። ይሄ ገና እየከፈትን ነው። እንግዲህ ስልኩ ጋር ሳንደርስ ነው። ይህን ይመስላል እንግዲህ ስልኩ P65 ብያለሁ። ምርጥ ነገር በቀላሉ አይገኝም ነው አይገኝም። ይህን ሁሉ ከፍተ ነው የምታገኘው። በጣም አሪፍ ስልክ ነው። ይህ ስልክ እንግዲህ እንደምታየው በ128ም ሆነ በ256 በ8 ጂቢ በ16 ጂቢ ራም ምርጫ የቀረበ በጣም አሪፍ ስልክ ነው። ይህን ስልክ ለየት የሚያደርገው ምንድነው? ማንኛውም አይነት ጌም ለመጫወት በጣም ምርጥ የሆነ ስልክ ነው። የሚገርም ከፍተን እናየዋለን። ደግሞ መጪው ክረምት ነው። የሚገርምህ እንደምታዩት ነው። በጣም የሚያምር በጣም ነው የሚያምረው ስልኩ። ላይክ ማየት ትችላለህ በደንብ። ዋው ሪሊ ልክ የሚመስለው የሆነ የኮምፒውተር ኢንተርናል ስቶሬጁ እንደዛ ነገር ነው። ለጌሚንግ ብለን ያመጣናቸው ዩኒክ ካራክተር በጣም አሪፍ ስልክ ነው። ይህ ስልክ በ50 ሜጋ ፒክስል የፍሮንት ካሜራ የሬድ ካሜራ የመጣ ስልክ ነው። በጣም የሚገርም ስልክ ነው። ከፊት እንደምታያቸው እነዚህ እዚህ ጋር ላይቶች አሉ፣ ሪንግ ላይቶች አሉ። ሁለት ሪንግ ላይቶች ምናልባት የሚታይ ከሆነ እነዚህ ሪንግ ላይቶች መብራት የሚችሉ ናቸው። ኖቲፊኬሽን ሲገቡ ሪንግ ላይት ያሳያሉ። ስልኩ ሲደውል የተለያዩ የጌም ስትጫወት የተለያዩ ፊቸሮች አሉበት ተካቶ ነው የመጡት። እነዚህ ሪንግ ላይቶች እየበሩ ያሳያሉ ማለት ነው። የሆነ ውበትን ይፈጥራሉ። ከዛ በተጨማሪ ስልኩ ይሄ ስልክ ስክሪኑ አይጫጫም። ልጆች አሁን ብዙ ጊዜ ኢትዮጵያውያኖች የምንቸገረው ስክሪኖቻችን የተጫጫሩ ምናምን ናቸው። እነዚህ ስልኮች ምንም አይነት ሽቦ ቢነካቸው የመጫጫር ችግር የለባቸው። ቢወድቁም አያገኛቸውም። በጣም አሪፍ የሚባሉ በጣም አሪፍ ናቸው። አይቴል ደግሞ በጣም ለየት የሚያደርገው የእኛ ሀገርም ሰው አይተ ከሆነ በጣም የሚፈልጋቸው ምንድነው? ስፒከር ይፈልጋል። ስፒከሮቻችን በጣም አሪፍ የፈለጉትን ሙዚቃ ማጫወት የሚችሉ በጣም ጽድት ያሉ ናቸው ማለት ነው። ለኦዲዮ ሪከርድም ይሆናል ማለት ነው። በደንብ የሚገርም በእነዚህ ስልኮች ሙዚቃ ሰማ ማለት ሰውየው አብሮክ እንዳለ ነው የሚሰማ። ስፒከሩ ከፍተኛ በጣም አሪፍ ድምፁ የማያስቸግር በተለይ ደግሞ ማለት ነው ብዙ ጊዜ አይተ ከሆነ ታክሲ ውስጥ ስንገባ የሆኑ ግርግር ያለበት ቦታ ላይ ከገባን ስልክ ሄሎ ስንል ስልካቻችንን እንደ ጆሮ መጎርጎሪያ ልንጠቀም ትንሽ ነው የሚቀረን። በጣም አይሰማንም ብዙ ስልኮች። አይቴል ይህንን ቀርፎ ነው የመጣላችሁ። ምንም አይነት እንደውም ለማራቅ ነው የምትሞክረው። አንዳንዴ ያው ሚስጥር ሲሆን ትጠቀሙ። ከዛ በተጨማሪ ይህ ስልክ P65 የተለየ በተን ይዞ ነው የመጣው። እዚች ጋር እንደምታዩት ከላይ ያለችው በተን ካሜራዎችን ቶሎ ለማዘዝ የተለያዩ አማራጮችን ለመጠቀም ይዞ ነው የመጣው። ከዛ በተለይ ደግሞ 4G ኔትወርክ አለው። ባትሪው 5000 ነው ብያለሁ። በ18 ዋት የሚደረግ ነው ማለትም ምን እየጠበቃችሁ ነው? እየሰማችሁ ነው አይደል? የሚነገራችሁ ፊቸሮች አንደኛ የሆነ የአይቴል ምርት ጌሚንግ ሞባይል ስልክ እንዳያመልጣችሁ። ውስን ያሉት እኛ ጋር ብቻ። እሺ አቤ ሌላ ተጨማሪ ሲጨምርልህ ይሄንን ባትሪ የምናገኘው በ5000 ሚሊ አምፒር ባትሪ ነው የሚገኘው። ይሄ 5000 ባትሪ በ18 ዋት ቻርጀር ነው የሚቀርበው። ይሄ ማለት ብዙ ሰው የማይረዳቸው የዋት ነገሮችን የማይረዳል። በ18 በሲ ታይፕ ነው የሚቀርበው። አሁን ላይ ሲ ታይፕ በደንብ የሚገኝ የቻርጀር አይነት ነው እና በዛ የሚገኝበት በ18 የመሆኑ ትልቁ ሚስጥር ምንድነው? እነዚህን ስልኮችን ዜሮ ዘግቶብህ ዜሮ ቢሆን ሰክታቸው 30 ደቂቃ 40% በላይ ይሆናሉ። ይሄ ማለት መብራት መጥቶ እንኳን ቢሄድ ቻርጅ ኦልሞስት ግማሽ ደርሷል ማለት ነው።
በጣም የሚገርም ፊቸር ናቸው። በብዛት የምንቸገረው እንደውም የእኛ ስልኮች ወይም የእኛ የምንይዛቸው ስልኮች ሌላ ቻርጀር የማይቀበሉ ናቸው። ይሄ ግን ሁሉም በመቀበል በሚችለው አይነት ታይፕ መዘጋጀቱ በራሱ ልዩ ፊቸር ያደርገዋል። ስለዚህ አንቸገርም። እንዳልከውም በአጭር ሰዓት ውስጥ ፉል መሆን ይችላል። 30 ደቂቃ በጣም ትንሽ ነው። በዛ ደቂቃ ውስጥ እንግዲህ የሚያልፉ መሆን ከቻለ ከፍተኛ አቅም ያለው ስልክ ነው ማለት ነው። እንደምታየው በጣም ስታይሊሽ የሆነ ዲዛይኖች አሉበት። በጣም ነው የሚያምረው። ይህን ስልክ ስታገኙ ከመርካቶ ቲቪ አብሮት የሚቀርብ የራሱ ከበር አለው። ከበርም ይዘን ነው የምንቀርበው። ከበሮች አሉት። ለየት ያሉ ከበሮች፣ የማይገኙ አሪፍ የሆኑ ከበሮች አብሮት ይመጣሉ። እዛ ሲ ታይፕ ቻርጀር ኬብሉም አብሮት አለ። ከዛ እንደነገርኩ የ18 ዋት ቻርጀሩም አብሮት ነው የሚቀርበው። ከዛ በተጨማሪ የሲም ማውጫና ሲም ማስገቢያው አብሮ ነው የሚሰጣቸው። ምንም ከመርካቶ ቲቪ ገዙ ማለት እርግጠኝነት የምነግርህ ይህንን ስልክ ለመጠቀም የትም ቦታ መሄድ አይጠበቅባቸው። ሁሉም ነገር አብሯቸው ይጠቀማሉ ማለት ነው። ወዲያው ወደ ጌማቸው፣ ወዲያው ወደ ስልክ መጠቀሚያቸው መግባት ነው የሚችሉት። እንግዲህ እስከ ሲም ማውጫው ድረስ ነው አይቴል ይዞላቸው የመጣው። ይህ ምን ያህል ለደንበኞቹ እየተጠነቀቀ እንደሚያመርት ማሳያ ምልክቱ ነው።